ሰላም ቤተሰብ እንዴት ናችሁ? ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ እንኳን ሰላም መጣችሁ፣ ነባሮች እንኳን ሰላም ቆያችሁኝ። ሀሳብ አስተያየታችሁን ከታች አስፍሩልኝ። ውድ ቤተሰቦቼ እንዴት አድርገን በቀላሉ በትንሽዬ ደቂቃ ይህን የመሰለ ፓስታ ለጾም ሰርተን እንደምንመገብ ነው አብረን የምናየው። ወደ ዝግጅቱ ውድ ቤተሰቦቼ እንግዲህ ይኸውና ግብአቱን በምስሉ ላይ እንደምታዩት ነው። ያላችሁን አዘጋጅታችሁ እንደዚህ በቀላሉ ለራሳችሁ መመገብ ነው ማለት ነው። ሀሳብ አስተያየታችሁን አስቀምጡልኝ። የደውል ምልክቷን እየተጫናችሁ ቤተሰብ ሁኑ ማለት ነው። ውድ ቤተሰቦቼ እንግዲህ ውድ ቤተሰቦቼ በቅድሚያ ዘይቱን ያደረኩትኝ በፍጥነት እንድንሰራው ማለት ነው። መጀመሪያ ሽንኩርቱ ነበረ በደንብ መብሰል የነበረበት፣ ግን ሆኖ ደግሞ በፍጥነት ስለሆነ ማለት ነው። እንግዲህ ውድ ቤተሰቦቼ ያው ይሄንን በመሰለ መልኩ ማባያውን ሶሱን ሰርተናል ማለት ነው። ውድ ቤተሰቦቼ በጣም በትንሽዬ ደቂቃ ነው። እንግዲህ ውድ ቤተሰቦቼ አሁን ደግሞ የቀረን ሶሱን ከሰራን በኋላ ፓስታው ነውና ፓስታውን ውሃውን አፈላሁት፣ ዘይት ትንሽ ጨመርኩበት፣ ጨው፣ ከዛንም ፓስታውን ጨመርኩት ማለት ነው። እናንተ ከፈለጋችሁ ሰባብራችሁ መጨመር ትችላላችሁ። እኔ ደግሞ እንዲሁ በቁመቱ ነው የምፈልገው ማለት ነው። ውድ ቤተሰቦቼ እንግዲህ ፓስታችንም በአጭር ደቂቃ ውስጥ ደርሶልናል ማለት ነው። ለቤት አዲስ የሆናችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦቻችሁም ማለት ሳይሆን አንዳንድ ፓስታ ሰዓት ይወስድብናል ብለው ለማይመገቡ ልጆች ማለት ነው ይሆናቸዋል፣ ይጠቅማቸዋል። ከስራ ላይ ደክመን ስንሰራ ውለን ሳንበላ ከቆየን ደግሞ ያው ሌላ በሽታ ነው የምናመጣው በራሳችን ላይ እና እንደዚህ በአጭር ደቂቃ ያለውን ነገር ሰርተን መብላት እንችላለን ማለት ነው። እኔ በደንብ አንዛዝቼ ይሄ ብዬ እንደዚህ እንትን ብዬ አይደለም እንትን ብዬ የሰራሁትኝ፣ ግን ሆኖ የሚጠቅመንን ነው ያካፈልኳችሁ። በሌላ ስራ እስከምንገናኝ ደህና ሁኑ።